ደርሶኝ ዳንዬ ዳን በርግጥ ጌታ ኢየሱስ ምንድነው የሚለው ልበለው እንደዛ አይሆንም። ይሄ ደግሞ በቃ እሺ በሌላ ወረቀት ጻፍ። ይድረስ ለዳጊ አመት አብረን አሳልፈናል እኮ ቢያንስ 10 አመት ምናምን ከዛ በላይ ይሄን አከላ መስነሳለሁ። ምንም የተለየ ነገር የለውም። አጠብቀውም እሷም አጠብቀው ዱብዳ ነው የሆነባት በቃ ቪዲዮ ላይ እንዳየነው ነው እሷ ግን እንድታውቀው አልፈልግም ነበር። በቃ ተሳታውቀው ነው ራሴ ይችላል ፈናል መላሽሽ ምንም ሆነ ምን ላስከፋሽ አልፈልግም። ያው ተጋቢው መጣ ሰላም ቤተሰቦች እንግዲህ የዳኒ ደብዳቤ መልስ አግኝቷል። መልሱ ተጽፎለታል። መልሱን ጽፋለች ጽፌያለሁ ብላ ደውላልኛለች። ዛሬ ልቀበላት ነው እንግዲህ ወጥቼ እቀበላታለሁ። ዛሬውኑ ደውዬ እሱንም መተህ ደብዳቤህን መልስህን ውሰድለዋለሁ ይመጣል። ምላሿ ምን ሊሆን እንደሚችል አላውቅም። እሺ ብትለው ደስታውን ያው ሁላችን የምናውቀው በጣም ደስ የሚለው ግን እምቢ ብትለው አላውቅም ምን ሊሰማው እንደሚችል። እኔም በጣም ከባድ ነው የሚሆነው ወይ ፍቅር እያለ የሚያስበውን እናያለን ማለት ነው። እንግዲህ ቤተሰቦቼ ከዚህ ባለፈ ደግሞ መታችሁ አሁንም ደብዳቤ መጻፍ የምትፈልጉ ፍቅርን በደብዳቤ መግለጽ የምትፈልጉ ደውሉልኝና አብረን ደብዳቤ እንጻፍ። ደብዳቤያችሁን ደግሞ እኔ ላድርስ። ምክንያቱም ደብዳቤ ተጽፎ ራሱ ወስዶ ሰው አይሰጥምና አድራሽ ያስፈልገዋል። ስለዚህ ደብዳቤያችሁን ወስጄ ለምትወዱት ሰው ለጻፋችሁለት ሰው ላድርስላችሁ። ስሜቱን ደግሞ እሱም እንደሚሰማው እንዲሁ በደብዳቤ ይገልጽልናል። የእሱን መልእክት ይዤ እመጣለሁ፣ የእሷን መልእክት ይዤ እመለሳለሁ ማለት ነው። ፍቅርን በደብዳቤ እንግለጽ አሁንም ይቀጥላል። ቤተሰብ ሁኑ፣ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ቀርጻለች ራሷን ደብዳቤ ስትጽፍ። ወደ ቪዲዮ። የፍቅር ደብዳቤ። ሰላም ጆ፣ እንዴት ነህ? ባለፈው ዳኒ ደብዳቤ ልኮልኝ ነበርና ደብዳቤሽን ያንቺን መልስ ደብዳቤ ላኪ ተብዬ ነበረ እና አሁን ደብዳቤውን መልሴን ልጽፍ ነው። ምን እንደምል አላውቅም፣ ግን እሺ ይድረስ ነው ይድረስ ብዬ ነው መቼም የምጽፈው አይደል? ይድረስ ለዳጊ ይድረስ ለዳጊ እንደምትወደኝ ጽፈህልኝ ነበር ልበለው እንደዛ አይሆንም። ይሄ ደግሞ በቃ እሺ በሌላ ወረቀት ጻፍ። ይድረስ ለዳጊ አንድ ደብዳቤ ደርሶኝ ነበር። ዳንዬ በርግጥ ጌታ ኢየሱስ ምንድነው የሚለው ይድረስ ለዳጊ እንዴት ነህ? ከተገናኘን ቆየን። የፍቅር ደብዳቤ። ደብዳቤውን ጽፌ ጨርሻለሁ። እሱ እንደራሱ እንደጻፈልኝ እንደላከልኝ አድርጌ እንዴት ነው እንደዚህ ተጽፏል። እንደሱ ባያምርም ጥሩ ይመስለኛል።
good I think ወይ ጉድ በጣም ጠፍቶብኛል እኔ ደብዳቤ ከተላላኩ በጣም ቆይቻለሁ እና በተለይ የዘጠናዎቹ ልጅ ስንሆን ደብዳቤ በጣም ይላክ ነበር ፊት ዚላችሁ ነው ማለት ነው so ደብዳቤ ጨርሻለሁ እኔ ማረግ አለብኝ አደብ አስተካክዬ ጨርሻለሁ ስኩዳ ጥሩ ነው just like that አስጠላም ብያስባለሁ ግን በቃ ይሄንን ነው ምክንያት የፍቅር ደብዳቤ ይድረስ ለልቤ ንግስት ይሄን ደብዳቤ እንድጽፍልሽ ያስገደደኝ የፍቅር ደብዳቤ ዳኒ እየመጣ ነው እንግዲህ ዳኒ ደብዳቤውን ሊያነብ እየመጣ ነው መልሷን ለማወቅ ጓጉቶ ነው እየመጣ ያለው እንግዲህ መልሷን ካነበበ በኋላ ደግሞ ምን እንዳለችው አብረን እናያለን እንግዲህ ማይስ ዳኒ ይምጣና አብረን ደብዳቤውን እስከማነቡ ቸኩያለሁ እንኳን ጻፍከውን ደብዳቤ ለመቀበል ሰላም መልስ አግኝቷል ደብዳቤ መልስ አግኝቷል እንግዲህ እሷን አንብቦ ያውቃል ግን ቁጭ ብለን ልስቷ ማለት እኮ የት ጋር እንደቆመ ደግሞ ስታክ ያረግስ ያው እንግዲህ ደብዳቤው መጥቷል ደብዳቤ የተላከለት ደብዳቤ ስዕልም አለው አበባ ስላለታ ተስፋ ያለው ይመስላል አበባ አለው የአበባ ካለው ተስፋ አለው ማለት ነው አበባ ስላለ ይድረስ ለዳኒ እንዴት ነህልኝ ከተገናኘን ቆየና አንድ ደብዳቤ ደርሶኝ ነበር ዳኒ በእርግጥ አንተና እኔ ለብዙ ጊዜ እንተዋወቃለን እንግባባለን ግን ከጓደኝነት የዘለለ ሌላ ነገር አስቤ ያላውቅም ነበር ስሜት አስደምጦኝ እና አብረን ብዙ ነገሮችን አሳልፈናል በደስታዬም በሐዘኔም አብረኸኝ ነበርክ በአንተ ደስታና ሐዘንም እገኛለሁ ምናልባት ይሄ ይሆናል እንድትወደኝ ያደረገ ዳኒ ለአንተ የጓደኝነትና የእህትነት ነው እንጂ ሌላ ስሜት የለኝም ቢኖረኝ ኖሮ ያኔው ነግሬህ ነበር ይሄንን ስለ ግን ጓደኝነታችን ስለሚያሳስበኝ ጓደኝነታችን በጣም እወደዋለሁ እና ላጣው አልፈልግም ዳይ መልካም ሰው ነህ የኔ ውድ ጓደኛዬ ነህ በጣም ነው የምወድ ክፉን አልወድም ግን ጥያቄህን ውድቅ ስላደረኩት አይሰማሽ ከጎንህ ምንም ቢሆን ያንተ ጉዳት ያመኛል ሌላውን ነገር ተገናኝተን እናወራዋለን ለላክልኝ ደብዳቤ ምላሽ ግን አሁን ጥያቄህን አልተቀበልኩት ጓደኝነታችን ይቀጥላል ያንተ ነው እሺ ላምበው ነው እንደግል ላምብብላችሁ እዚህ እሺ
ጓደኝነታችን ይቀጥላል ያንተው ዮዬ ይላል። እውነት ደብዳቤው ግን እንዲህ ይሆናል ብዬ አልጠበቅኩም። ግን እንግዲህ አይሰማሽ ቅርታ እኔ አድራሽ ሆኜ ራሱ የመጀመሪያ እንደዚህ በመሆኑ በእውነት ደስ አይልም። ባልነግራት ዝም ብሎ እና በዛው ሊቀጥል ይሻል ነበር። አዳላይ አሁን ከነገርኳት በኋላ አብሬያት በምሆንበት ሰዓት ራሱ ምን አይነት ስሜት ሊሰማኝ እንደሚችል አላውቅም። አይ እሷ እንግዲህ እንዳለችው ጓደኝነታችን ይቀጥላል ብላለች። ማለት ምንም እንዲያውም እንዳትጎዳ ነው የምፈልገው ምናምን ያለችው እኮ ምን መሰለች ሳልነግራት እንደዛው ውስጥ እንደታፈነ ጓደኝነታችን በዛ መንገድ ቢቀጥል ነበር የሚሻለው። እንደዛ ነበር የሚያስበው። በእርግጥ ይሄን መልስ እጠብቀዋለሁ። የተለየ ነገር አልጠብቅም ነበር። የተለየ ነገር ቢሆን ሊያስደነግጠኝ ይችል ነበር። ኤክስፔክት ማድረገው መልስ ነው። ግን ደግሞ ሳይናገሩ መቀመጥ አንዳንዴ ችግር ነው። ገብቷል። እኔ መናገሩ የተሻለ ነው ብዬ ነው የማስበው። እና ደግሞ በቃ አንተ ውስጥ የሚሰማን ገልጸህላታል በደብዳቤ፣ እሷም በደብዳቤ ገልጻላለች። እና የሚሰማን ስሜት ነው የጻፍክላት፣ እሷም እንግዲህ የሚሰማትን ጽፋለች። ከዚህ ባለፈ ደግሞ እንግዲህ በጓደኝነት እንድትቀጥሉ ምንም ይፈጠራል ብዬ አላስብም። በጓደኝነታችሁ ውስጥ ግን ከዚህ በኋላ ጓደኝነታችን የሚቀጥል ይመስላል እንዴ? እንዴት አይቀጥልም? ኧረ ዳቶ እውነት ይቀጥላል። እኔ ማለት ታስወሽኝ ድጋሚ ማግኘት አልፈልግም። በቃ ከዚህ በኋላ ባገኛት እማብድ ነው የሚመስለው። በጣም ከባድ ግን እንደዛ አታስብ። አሁን ለማንኛውም እኔ እንደሚሰማኝ እሷ እንደዛ አይሰማትም። በቃ የውስጥን ገልጸህላታል። እንግዲህ አንተ ደግሞ ያኛውን ፊሊንግ በማጣት ምናልባት ወዳት ነበረ። እሷ ደግሞ አለመቀበሏ በቃ የሚኖር ነው በሆነ መንገድ። ኧረ በእናትህ እላች ደግሞ ፀጉሩን ተቆርጧል። የሚገርመው ቀድሞ ነው ለሀዘን የገባውና እውነት ግን በዚህ ግን እንዳታዝን የምረኝ እኔን ነው የሚደብረኝ። ለምን እንዲህ ባላደርግ ይሻለኝ ነበር። አንደኛ እኔም ሳላስበው ከባድ ነገር ነው እንትን እያልኩ ያሉት እና ማለት አሁን ጭራሽ ጓደኝነታችሁን ታጡ ከሆነ እኔ ነኝ የሚደብረኝ። እግዚአብሔርን ማትገናኙ ከሆነ እኔ ነኝ የሚደብረኝ። ምክንያቱም እኔ ነኝ ፕሮግራሙን ያዘጋጀሁትና በእኔ ምክንያት ጭራሽ ትገናኛላችሁ ብዬ ሳስብ ጓደኝነታችሁንም እንድታጡ አልፈልግም። በአንተ መንገድ ባይሆንም እኮ መናገር አይቀርም ነበር እኮ። በቃ ኤክስፔክት ማድረገው ነው ነገር ያለው። ይሄ ከዚህ የተለየ መልስ እንደማሰጠኝ አውቀዋለሁ። ምክንያቱም ስንት ዓመት አብረን አሳልፈናል እኮ ቢያንስ 10 ዓመት ምናምን ከዛ በላይ በለው። ይሄን ያክል ዓመት ስንሳለፍ ምንም የተለየ ነገር የለውም። አትጠብቀውም፣ እሷም አትጠብቀው። ዱብዳ ነው የሆነባት በቃ የእሷን ስሜት አይጠቅቋላ። እኔም የተለየ ነገር እኮ አልጠብቅም ነበረ። ግን እንድታውቀው አልፈልግም ነበረ በቃ ሳታውቀው እኔ ራሴ እኔ ግን የሚሰማን ስሜት እሷ ማወቅ አለባት ብዬ ነው የማስበው። በጣም አንድ እንትን ካለኝ በጣም ለመጻፍም ተቸግራ ነበረ። ቪዲዮ ልካልኝ ነበር በእኔ ምናምንና ታየዋለህ ቪዲዮ ላይ በጣም ነበረ እሷ ራሱ ይሄን ያህል ምን ያህል እንደምታከብር ቪዲዮም ላይ ስትንም ምን ያህል እንደምትወድ ላጣም በጓደኝነት ካንተ መለየት እንደማትፈልግ ግን ደግሞ እንደ አይነት ስሜት ከእህትነት ከወንድምነት የዘለለ ሌላ ስሜት እንደሌለ ሊኖራት እንደማይችል ነው ያየሁት እኔም። አሁን እንግዲህ ደብዳቤው እናንተም እንዳያችሁት እንደሰማችሁት፣ ስለዚህ ወንድምነታችሁ እህትነታችሁ ይቀጥላል። እንግዲህ የፍቅር ደብዳቤው በቃ ይሄ ይቀመጥ። ይሄ እኔ ጋር የሚቀመጥ ነው። እኔ ጋር ነው የሚቀመጥ። በፍሬም ላይ ይቀመጣል እንጂ በፍሬም ኧረ ተው እኔ ጋር ይቀመጥ። አንዴ ልጩ እሺ ጩ አሁን ሰው አበደ ነው የሚለኝ እንጂ አይ ተው እንግዲህ በምትለው ካለ በቪዲዮ ምናልባት አሁን ከደብዳቤ ላይ ነው ስለሚችል ከዚህ በኋላ ላጽፍላት ስለምችል ለእሷ የምትላት ካለ ብትለን ደስ ይለኛል። በቃ የምትላት ነገር ካለ ደብዳቤ መጻፍ የፈለክበትና አሁን ስለተሰማ ስሜትም እና ስለ ቀጣዩ ምናምን ማለት ስሜቴን ስለነገርኩሽ
ያው ያለን ነገር ይቀየራል ማለት አይደለም። አልነግርሽም በፊት ውስጥ የሆነ በልቤ እንደያዝኩት በጣም ብዙ ጊዜያትን አሳልፈናል። ቆንጆ የሚባሉ የጓደኝነት ጊዜዎችን አልፈናል። ምላሽሽ ምንም ሆነ ምን ያው ቢደብረኝም ላስከፋሽ አልፈልግም። የአንቺ ስሜት ነው። ሁሉም ሰው የራሱ የሆነ አመለካከት፣ ፍላጎት አለው። ስለዚህ አልጫንሽም። ህይወት ይቀጥላል። እኔም ወድሻለሁ። አመሰግናለሁ። እንዳይ በጣም ቴንኪ። ቡናውን እንጠጣ። በቡና ላረጋጋ። በቃ አሁን እኔ ጥሩ ምክሮችን እመክራለሁ። በቃ እንግዲህ ከእሷ ጋር ካልሆነ ሌላ ህይወት መጀመር። አሁን ለማንኛውም እንግዲህ እናንተም በኮመንት አጽናኑት። የእውነት በጣም ነው የደበረው። እኔ አላቅም ምን ብዬ እንደማጽናና ግን የእውነት በቃ ኖርማል ነው። የፍቅር ደብዳቤ። ፍቅራችሁን በደብዳቤ መጠየቅ የምትፈልጉ ካላችሁ ወይም ደግሞ አብራችሁ ሆናችሁ ፍቅራችሁን እንዲሁ በቃል አልበቃችሁ ብሎ በደብዳቤ መግለጽ የፈለጋችሁ መታችሁ ደብዳቤ ጻፉልን። ጓል ኢንተርቴይንመንትን ሰብስክራይብ አድርጉ። ቤተሰብ ሁኑ። አብረን ስለነበረን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም